የአብርሃም ልጆች ብትሆኑ የአብርሃምን ሥራ ትሰሩ ነበረ። አብርሃም እሰይ ገብረ ከመዝ አብርሃም እናንተ የምትሰሩትን ሥራ አልሰራም። ከተመሳቀለ ጎዳና ላይ ቤቱን ሰርቶ የወጣ የወረደውን ያለፈ ያገደመውን እንግዳ ሲቀበል ይኖር ነበር እንጂ። አንትሙሰ ተፈቅዱ ተቅትሉኒ ብእሴ ጻድቀ ዘጽድቀ ነግረክሙ። እኔ ግን ከባሕሪ አባቴ በሕልውና የመከርኩትን የማስተምራችሁን ጻድቀ ባሕሪ እውነተኛ የባሕሪ አምላክ እውነተኛ መምህር የምሆን እኔ የማስተምራችሁን ትምህርት ንቃችሁ ልትገድሉኝ ትፈልጋላችሁ። አብርሃም እንኳን ደግ መምህር አግኝቶ ሊገል ከመንገድ ያለፈውን ሰው ሁሉ እንጀራ ሲያበላ ይውላል። እናንተ የአብርሃም ልጆች አይደላችሁም ብሎ ጌታ ወቀሳቸው የኦሪትን። ስለዚህ ምን አደረገ? ብዙሃን ጽዋን ህዳጣን ህሩያን። በኦሪት ስም በእግዚአብሔር ሕዝብነት የተጠሩ ብዙዎች ናቸው። የእግዚአብሔር ባለሟል የሆኑ ግን ጥቂቶች ናቸው። ከ600,000 እስራኤል ወጥቶ የወረሱት ግን ስንት እንደሆኑ ታውቃላችሁ? ካሌብና ኢያሱ። ከግብፅ እግዚአብሔር ያወጣው ሕዝብ ስንት ነው? 600,000። ርስት የወረሰ ግን ስንት ነው? 2 ሰው። አይገርማችሁ? ለምን? በትዕቢቱ በበደሉ በአንጎርጓሪነቱ ሁሉ ረግፎ ቀረ። የእግዚአብሔር ሕዝብ መባሉ ስሙን ይዘውታል። በረከቱንም ይፈልጋሉ። ለበረከቱ ግን ሕግ አይፈጽሙም። እግዚአብሔር የሚላቸውን አያደርጉም። እግዚአብሔር የሚሰጠውን ግን ይፈልጋሉ። እነዚህ ነበረ የተመረጡ ጥቂቶች የተባሉ። እስራኤል ያልገቡት ጣዖት እያመለኩ ዝሙት እየዘሞቱ የእግዚአብሔርን ነቢያት እየነቀፉ ካህናትን እየሰደቡ መስዋዕቱን እያቋረጡ እየተጠራጠሩ ስላስቸገሩት መሬት ላይ ያስቀራቸው። 40 ዓመት 40 ቀን ሊያስገባቸው የነበረውን ሀገር መንገድ እየጠፋቸው እንደገና ይውላችሁ። እስራኤል 40 ዓመት ተጓዙ ሲባል እንዲሁ እግዚአብሔር ዝም ብሎ ዚሆ ላይ እንዲረግጡ እያረጋቸው ማለት አይደለም። ምን ማለት ነው? እግዚአብሔር 40 ቀን ሊያስገባቸው የነበረውን መንገድ እነሱ ለጽድቅ ዳተኛ ስለሆኑ ምን ያደርጋቸዋል? የማያውቁትን መንገድ 40 ቀን እንዲጓዙ ያደርጋቸዋል። እንዲጓዙ ያደርግና ሲጠፋቸው አይ ለካ ተሳስተን መተን ብለው መልሰው ተነሱበት ይመጣሉ። እንደገና ይጓዛሉ። ለይግቡ ጸላይቴ ድኅሬሆሙ ያለው ቅዱስ ዳዊት እንደዚህ ያለውን ወደኋላ አድጓነስ መሆን ተጉዞ ወደኋላ መመለስ እንዲያሉ ሳይገቡ ቀሩ። መጠራት ሳይሆን መመረጥ ነው የሚያድነው። ስለተጠሩበት መዳን የለም። እኒህ ናቸው ለሰርጉ ሳይገቡ የቀሩት የሰርግ ልብስ ያለበሱ የተባሉ። ሰርግ ኦሪት፣ ሙሽራ እግዚአብሔር፣ ሙሽራይቱ ቤተ እስራኤል፣ ድግስ የኦሪት በረከት፣ ዕድሜ፣ ጤና፣ ኃይል፣ መንግስት፣ ክህነት እንደዚህ ያለው ሁሉ የእህል በረከት እንደዚህ ያለው ነበረ። በረከቱን አጡት። ለምን? የሰርግ ልብስ ያለበሰ የሰርግ ድግስ አይበላም። የኦሪት ሕግ ያልጠበቀ የኦሪት በረከት አይበላም። ተነቀሉ ማለት ነው። ከርስት የነቀላቸው ምን ማለት ነው? የሰርግ ልብስ አለመልበሳቸው ነው። ሁለተኛ ቤተ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። ሰርግ ስጋዌ፣ እስቲ ስጋዌ በሉ። ስጋዌ እንዳትሉ ስጋዌ በሉ እንጂ አጥብቁ። ጋን አጥብቋት። እዚህ ጋር ሲሏችሁ ብቻ ነው የምታጠብቁ እንዴ? ስጋዌ በሉ እስቲ። ስጋዌ ጋን አጥብቋት እንጂ አጥብቁት በደንብ። ስጋዌ ማለት ምን ማለት ነው? የአምላክ ሰው መሆን ማለት። እስኪ በሉ። ወይም ተዋሂዶ ማለት ነው። ይሄ ምን ይባላል? የቤተ ክርስቲያን ሰርጓ የክርስቶስ ሰው መሆን ነው። ሙሽራ ማን ትሆናለች ሲባል እመቤታችን። እስኪ እመቤታችን በሉ። ሙሽራ ማን ይሆናል? ወልድ በሉ እንጂ። እሺ የሙሽራው አባት ማን ነው? አብ። ሙሽራይቱ ማን ናት? እመቤታችን። በጣም ጥሩ። የሙሽራይቱ መንግስተ ሰማያት ስጋዌ ማለት ነው። መንግስተ ሰማያት ስጋዌ ሰርግን ትመስላለች ማለት የክርስቶስ ሰው መሆን ምን ትመስላለች ማለት ነው?
ሰርግን ትመስላለች። ዮሐንስ ወንጌል ምዕራፍ 2 ላይ ስንመለከት እንዲህ ይላል፣ ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ። በሶስተኛው ቀን በቃና በገሊላ ዕጣ በምትሆን በቃና ሰርግ ተደረገ። ሶስተኛው ቀን ያሉትን ሊቃውንት ሲተረጉሙ ምን ይላሉ? ማክሰኞ። እሱን ይተውትና ወደ ወርቁ ሄደው ዘመነ አበው፣ ዘመነ ኦሪት፣ ዘመነ ሐዲስ ሶስተኛው ቀን ተባለች ማለት ነው። ዘመነ ብሉይ ማለት ዘመነ አበው ማለት ከአዳም እስከ ሙሴ ያለው አንድ ቀን ይባላል በእግዚአብሔር አቆጣጠር። በእግዚአብሔር ሺህ ዓመት አንድ ቀን ስለሆነ ሁለተኛ ቀን የተባለ ደግሞ ከሙሴ እስከ ክርስቶስ ያለችው ናት። ሶስተኛ ቀን የተባለችው ደግሞ ከጌታ ሰው መሆን እስከ ዓለም ፍጻሜ ያለው ሶስተኛ ቀን ይባላል። ያኛው ዘመን ግን መንግስተ ሰማያቱ ቀን የለውም ማለት ነው። ያለ ዘመን የምንኖርበት ጊዜ ነው። በሶስተኛው ቀን ሰርግ ተደረገ ማለት በሶስተኛው ዘመን አምላክ ሰው ሆነ ማለት ነው። ሙሽራይቱ እመቤታችን ናት። ሙሽራው ወልድ ነው። የሙሽራይቱ ጌጥ ምንድን ናት? ሀብተ መንፈስ ቅዱስ ነው። ሰርጎ መንፈስ ቅዱስን የተጌጠች እመቤታችን ልቡናዋ በወርቀ ንጽሕና ያጌጠ፣ ህሊናዋ በወርቀ ንጽሕና ያጌጠ፣ ህዋሳቷ በንጽሕና በቅድስና ያጌጡ መራት ዘመንፈስ ወአኮ መራት ዘስጋ፣ መንፈሳዊት ሙሽራ እንጂ ስጋዊት ሙሽራ ያይደለች ማለት ነው። ለዚህ ነው እመቤታችን በመንፈስ ቅዱስ ያጌጠች ከመሆኗ የተነሳ ልብስም ሽቱም ምንም ነገር ያልፈለገችው። አጭታው ቅዱስ ገብርኤል ነው። እመቤታችን ለወልድ ሙሽርነት ያጫት ሰይም ትባላለች፣ መራት አብ ትላለች ትባላለች እመቤታችን። ያ ሙሽራ ማለት አብ ለልጁ የመረጣት ማለት ነው። ንጽህናዋን ቅድስናዋን የህሊናዋን ንጽህና የልቧን ንጽህና የህዋሳቷን ንጽህና ሃይማኖቷን ማጭ አድርጎ ያጫት ማለት ነው እመቤታችን። ከዚያ በኋላ ለሙሽርነት ስትመረጥ እሷ በመታጨቷ ምክንያት ለእኛ በረከት አግኝተናል። ልጅ ለባል ስትጣጭ ለእናት አባት ጥሎሽ ይጣልላቸዋል። እመቤታችን ለወልድ ሙሽርነት ስትታጭ፣ ሙሽርነት ማለት ለመውለድ ማለት ነው። ስትታጭ አባቷ አዳም እናቷ ሔዋን የበረከት ጥሎሽ፣ የሥጋው ደሙ ጥሎሽ፣ የልጅነት ጥሎሽ ማጭ አግኝተዋል። ቅዱስ ያሬድ በዝማሬው የጌታን ሥጋና ደም ሕጽያሃ ለቤተ ክርስቲያን እንዲለው፣ ሕጽያሃ ለቤተ ክርስቲያን ማለት የቤተ ክርስቲያን ማጫዋ ጥሎሿ የክርስቶስ ክቡር ሥጋው ቅዱስ ሥጋው ክቡር ደሙ ነው። ባል ለሚስቱ ወርቅ ጥሎ ያገባታል። ክርስቶስ ለቤተ ክርስቲያን ሥጋውን ደሙን ማጫ አድርጎ ነው ያገባት። ስለዚህ እናቷ ሔዋን፣ አባቷ አዳም፣ እናቷ ኢያቄም፣ እናቷ ሐና፣ አባቷ ኢያቄም፣ አባቷ ዳዊት፣ እናቷ ነሳራ ነርብቃ፣ እነዚህ ሁሉ የልጅነትን የሥጋው ደሙን የክብርን ወርቅ አግኝተዋል፣ ተጥሎላቸዋል። እግዚአብሔርን የሰጠው። ስለዚህ እመቤታችን ምንድን ናቸው? የበረከታችን ምንጭ የስጦታችን ምክንያት ናት እመቤታችን። የሀብታችን መዝገብ ናት እመቤታችን። ሙዳዬ ፈውስ፣ ሙዳዬ አሚን፣ መዝገበ በረከት ናት እመቤታችን። የስጦታችን ምንጭ የጌጣችን እናት እመቤታችን ናት። አሁን ልብ በሉ እንግዲህ ከዚያ በኋላ ሐሳብ ምንድን ነው? ስበኩ ብሎ የእናቴን ፍቅር የኔን ሰው መሆን ስበኩ ብሎ ሐዋርያትን ላከ። አንመጣም አለ። ቦዘሆረ ውስተ ገራይቱ አለ። ሆዱን ብሎ ይሄዳል ማለት ነው ይላል ጎርጎርዮስ ሲተረጎም። ገራይት እርሻ ሆድ አፈር አይደል? አፈሩን ሊበላ ማለት ነው። በልተ ነው ምንድን ነው የሚሆነው? ወርቅ ነው አፈር። ቦዘሆረ ውስተ ገራይቱ ወደ እርሻው ይሄዳል አለ። ሆዱን ብሎ ማርያምን ይካዳል ማለት ነው። ሆዱን ብሎ የክርስቶስን አምላክነት የድንግል ማርያምን ወላዲት አምላክነት የካደ አለ። ወቦዘሆረ ውስተ ንግዱ ደግሞ ማለት ሆድ መብል ነው። ውስተ ንግዱ ማለት ገንዘብ አከማች ብሎ ከሃይማኖት ወጥቶ ይቀራል። እስመ ስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ ይላል ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ። የኃጢአት ሁሉ ስር ገንዘብን በቃኝ አለ ማለት ነው። ወደዚያ ሂዶ በቃኝ ሳይል ወጥቶ የቀረ አለ።